በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከድልማ ከነፉረ ቁልቁሉ ዋቀቶኮ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ አሜን። ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ እግዚአብሔርን ብላችሁ ይቅርታውንና ቸርነቱን ሽታችሁ ከሩቅም ከቅርብም በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ልጆች እንደምን አላችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? በምሕረቱና በቸርነቱ በረድኤቱና በይቅርታው ጠብቆ ለዚህ ዕለት ለዚህ ሰዓት ያደረሰን በቅድስናው ስፍራ ሰብስቦ የሚባርከን የሚያስተምረን የሚመክረን እግዚአብሔር አምላካችን ስሙ ለዘላለም ይክበር ይመስገን። የቅዱሳን መላእክት ምልጃ በረከታቸው ከሁላችን ጋር ይሁን። እግዚአብሔር የማይመሰገንበት እግዚአብሔር የማይመለክበት ዕለት፣ ሰዓት፣ ደቂቃ፣ ሰከንድ የለም። ዋቀዮ yeroo hundumaa ni galateeffama. Ergamoonni Waaqayyoos isaan galateeffachuudhaaf yeroon hafuurfatan hin jiru. Sa'aatii 24 guutuu isaan bira dukkanni waan hin jirreef እስመ ጽልመትኒ ይጸልም በኀቤከ በእርሱ ዘንድ ጨለማ ስለሌለ መምሸት መንጋት ስለሌለ ጠዋትና ማታ ስለሌለ እግዚአብሔር የማይመሰገንበት ሰዓት የለም። ቅዱሳን መላእክቱ እግዚአብሔርን የማያመሰግኑበት ደቂቃም የለም። ቀደም ሲል እንደተነገረው የተፈጠሩበት ዋናው ዓላማቸው እግዚአብሔርን ማመስገን ስለሆነ ምግባቸው እግዚአብሔርን ማመስገን ስለሆነ እረፍታቸውም እግዚአብሔርን ማመስገን ስለሆነ ኛኒ ሳኒስ ዱጋቲ ሳኒስ ቦቆናን ሳኒስ ኤርገሞኒ ዋቀዮ ኤኙን ገለቴፈቹዳ ኤኙን ገለቴፈቹዳ መቃንሳ ከን ገለቴፈሜ haa ta'u ይገርማል። ሰውና መላእክት የተፈጠሩት እግዚአብሔርን ለማመስገን ነው። ኤርገሞኒ ዋቀዮ ilmi namaa dhaloonni namaa kan uumamne waaqayyoon galateeffachuudha. መላእክት ስራቸውን አላቋረጡም፣ ግብራቸውን አልተውም። ሰው ነው ያቋረጠው፣ ሰው ነው እግዚአብሔርን ትቶ
ወደ ሌላ ዞር ያለው። እንደውም ከመጀመሪያው ሰው ጀምሮ ሲሳሳት እንደ እግዚአብሔር መሆን ፈለገ። ከመላእክት መካከል ቅድም እንደተነገረው አንዱ ሳጥናኤል ተነስቶ ሁሉም ቅዱስ 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 እያሉ እግዚአብሔርን ሲያመሰግኑ ወደፊቱም ወደ ግራም ወደ ቀኝም ወደ ኋላም አየና ወደ ላይም ወደ ታችም ቢያይ ሌላ ሲያጣ አኑመቱ ስኑሜ አኑማን ነገለቴ ፈጣ ጀደ እኙ ሳጥናኤልቱ ጀደ ያከስ ኤርገሞተ ሸሳ ኢሰ ቶኮ ኢሰ ዱርሳ ተኤ ኡመሜ ቱሬ ሚካኤል ፋ ዱርሰ ቱሬ አንገፈ ሳኒ ቱሬ አጀጃ ሳኒ ቱሬ ገሩ ሁንዱምቱ ወሊን ታኒ ዋቀዮ የሙ ገለቴፈተኒ ዋቀዮ ኢሳን ቢራ ዶከቴ ጀላ ዶከቴ የሙ ሰና ቢታ ሚርገ ኢላሌ ቢራ ደብናን አኑመቱ ሲኑሜ አኑማን ገለቴፈዳ የለ ለምን ድንግሲሱ dogoggorsiise ergamoota dogoggorsiisuudhaaf isatu isaan uume natti himaa isatu isaan uume akkamitti akkana ta'a jedhani gartokkeen ሚካኤል ፋ ገብርኤልን ፋ የነ ሚካኤል የነ ገብርኤል ነገድ እንዴት እኔ ፈጠርኳችሁ ይለናል። አንገፈተውዳኒ ሁሙ ደንዳሜ አኒ ከናገዲ ጅረን ሆመኑሜ ከኑ ገዲ ጅረን ሆሙ ምነኑቲ ከናፉ አቲኑኑምኔ ጀረኒ አዎ አንተ አልፈጠርከንም አሉ። ትክክል ናቸው አይደሉም? ናቸው አይደሉም? ማን የፈጠራቸው? ማን የፈጠራቸው? ሳጥናኤል ግን ካጠገቡ ሲያጣ እግዚአብሔር አምላክ ሲሰወርባቸው እኔ ነኝ የፈጠርኳችሁ ብሎ ቁጭ። አዎ ያልሰሩትን እኔ ነኝ የሰራሁት የሚሉ ሰዎች እኮ አሉ። ምንም የሌሉበትን ሌላ የሰራውን እኔ ነኝ የሰራሁት የሚሉ ብዙ ሰዎች አሉ። የሚዋሹ የሚያታልሉ ብዙ ሰዎች አሉ። እንደዚህ እንደ ሳጥናኤል እነ ቅዱስ ገብርኤል አንተ አልፈጠርከንም ንቆም በበህላዌነ እስከ ንረክቦ ለአምላክነ ኤርገማን ገብርኤል ከኤ ሁንዲ ኬኛ በከ ጅሩቲ ጭምኔ አዳበኑ አመውማ ኬኛ አርጊኑቲ አዳበኑ ሶቾይና ሁንዲ ኬሰን እንደጎጎሪና እኒ ኑኑምኔ ኡማ ኬኛ መርገኑቲ በከ ቶኮቲ ዳበዳቲ ሁንዱምቲ ኬሰን ጭማ አመንታ ኬሰኒን ጭማቲ ዳበዳ ጀደ ቁልቁሉ ገብርኤል ሁንዲ ሳኒ ጭመኒ የሙ ዳበተን የሙ ዱመሰነ ዋቀዮ ኡማን ሳኒ ኢት ሙለቴ መቃንሳ ከንገለቴ ፈሚያተው የሙሰነኒ ሱንጋኒ ደጎጎርሲሰ ሳጥናኤል ቴሶ ሳራ ገዲ ኩፌ ኢላላ ሀረስ ወሪ ደጎጎርሰን ወሪ ሶባን ኩፉን ሳኒ ኢኖኑ ኒኩፉ የሮድመ የገቱ መሌ ኢንኩፉ ሁንዱምቱ እኒ ደጎጎርሲሱ እንኩፋ እኒ ሶቡስ እንኩፋ እኒ ሸኩስ እንኩፋ ወሪ ጭመኒን አበተንሞ ዋቀዩ ሳኒን አርጉኒ ኢላሉ በቃንሳ ከንገለቴፈም ያተው ጭሙ በርባችሳ እኒ ኩፍናን ዋቀዮ ኢልመነማ አዳሚኑሜ በከሳ አዳሚኑሜ መቃንሳን ገለቴፈም ያተው ኡመምነካ እኒ ዋቀዮን እንገለቴፈዱ አኑማን ነገለቴፈዳ ጀዴ በከካወሜ ገሪቦናን አትትዲሲ
ከነገለቴፈቱ አንብራኑ ማጀደ ኢልመነማሁሜ አከሳን ገለቴፈኑፍ ኡመምነን በርኑት አከሳን ገለቴፈኑፍ በከሳቡኔ ኢናፋ ቀባ በከቡኒ ዋንተኤፍ ሳጥናኤል ኢናፋ ቀባ ከናፉ ኦፊሳቲ አከኩፌ ዋቀየ ቢራ አደበ አከ ገዲ ኩፌ አንጎሳራ አከ ገዲ ቡኤ ኢልሚ ነማ በከሳቡና ኢልመ ነማስ ገዲ ቡሱዳፍ አንጎሳራ ገዲ ኩፊሱዳፍ ኢልሚ ነማ ዋቀዮን አከን ገለቴፈቴ እንጅራነ ዋቀዮ ወጅን ወልደብሲሱዳፍ ደሜ ኢልመ ነማስ ዶጎጎርሴ ዋቀዮ አከተው ፌዱ ኢልሚ ነማ ዋቀዮዳ ኢልሚ ነማ ገሩ አዳም ዋቀዮ ተው ደንዳ እንተ እንደንደው እንደ እግዚአብሔር እንዲሆን ለራሱ ስለወደቀ የሰው ልጅንም ለመጣል ሄደና አዳምን አሳስቶ ዕፀ በለስ እንዲበላ አደረገው። ቅናት ስላለበት ለራሱ ስለወደቀ አዳምንም ለመጣል ስለፈለገ ነምነ ኦፊሳቲ ኩፌ ኢሰ ቢራስ ኩፍሱዳፍ ያዳ ነምነ ኦፊ ዳቤ ኢሰ ሰብረ ጅሩስ አከዳቡ ያዳ ተንኮለኛ ሰው፣ ምቀኛ ሰው፣ ውሸታም ሰው ለራሱ ሲወርቅ ወገኑም እንዲወርቅ ይመኛል። ራሱ ሲያጣ ሌላውም እንዲያጣ ይመኛል። ሰይጣን ሳጥናኤል እንደዚህ ነው ያደረገው አዳምና ሔዋንን። ለራሱ ከክብሩ ስለተዋረደ አዳምና ሔዋንንም ከክብራቸው ለማዋረድ ራሱ ክብር ስላጣ አዳምና ሔዋንም ክብር እንዲያጡ ሄደና አምላክ ትሆናላችሁ ብሎ አሳስቷቸው አምላክነትን እንዲመኙ አደረጋቸውና ከእግዚአብሔር አጣላቸው። አዎ ለምስጋና ነበር የተፈጠሩት። እግዚአብሔርን እያመለኩ ነበረ እንዲኖሩ የተፈጠሩት። ግን የራሱ ባሪያ አደረጋቸውና ከእግዚአብሔር ለያቸው። ይሁን እንጂ እግዚአብሔር አምላክ ከመላእክት ይልቅ ከወደደው ከሳጥናኤል ይልቅ በእጁ ስለሰራው በእጁ ስላበጃጀው ከአፈር በእጁ አበጅቶ ስለሰራው አዳምን ይወዳልና አዳም ወድቆ እንዳይቀር የተመኘውንም አምላክ መሆን ምኞቱ እንዳይቀር እግዚአብሔር አምላክ ከሰማይ እግዚአብሔር አብ አንድኛ ልጁን እግዚአብሔር ወልድን ወደ ምድር ልኮ ሰው እንዲሆን አደረገው። ክብር ምስጋና ይግባው። ሰው አምላክ ለመሆን ተመኝቶ ነበረ፣ አልቀረም፣ ተሳካ። አዎ እንግዲህ ሰውና መላእክት እግዚአብሔርን እንደዚህ ያመሰገኑ እንዲኖሩ ተፈጠሩ። መላእክት ቅድም እንደተናገርነው ግማሾቹ ወደቁ፣ ግማሾቹ ግን ጸንተው ቆሙ። አሁን የምናመሰግነው በየጊዜው በዓላቸውን የምናከብረው የወደቁትን ነው ጸንተው የቆሙትን ነው? ተናገሩ። ወረ ኩፈኒ ወረ ጭመኒ ዳበተኒ ወረ ጭመኒ ዳበተን የሮዳን አያነ ሳኒኒ ከበጅና ገሩ ጉያ ከሌሳ አያነ ሚካኤሊ ደንገደ ገብርኤሊ ቦሩ ሩፋኤሊ እፍታ ኑራኤሊ ጀነ ከበጅና ጉያን ጉቱ ከነዩት መነትማ ጉያን ጉቱ ከነዩ ወጋን ጉቱ ጉያን አነኙት ከዋቀዮ ዋቀዮ የሮን ትንገለተፈነ እንጂ እግዚአብሔር የማይመሰገንበት የእግዚአብሔር ያልሆነ ቀን የለም። እያንዳንዳቸው ታሪክ የሰሩበትን እየለየን እናከብራለን፣ እናመሰግናለን። የዛሬው ቀን ግን የተለየ ነው። ከሌላው ቀን የተለየ ነው። ቅድም ሲነገር እንደሰማችሁት እግዚአብሔር በዙፋኑ ተቀምጦ በአጠቃላይ ቁጥራቸው ይህ
የማይባሉ በቁጥር የማናውቃቸው ስፍር ቁጥር የሌላቸው ቅዱሳን መላእክት በአንድነት ዕለት ዕለት ደቂቃና ሰከንድ እረፍት ሳይኖራቸው እግዚአብሔርን ያመሰግናሉ። በዛሬዋ ዕለት ደግሞ ቤተ ክርስቲያናችን ሥርዓት ሰርታለን፣ ቀኖናው ተሰርቶልን ከነዚያ ምስጋናቸው መካከል የዛሬውን ዕለት በአጠቃላይ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ብቻ ሳንል ሁሉንም መላእክት በአንድነት በዓላቸውን እንድናከብር በዛሬው ዕለት ሥርዓት ተሰራልን ማለት ነው። ክብር ምስጋና ለአምላካችን ይሁን። መላእክት እግዚአብሔርን ለማመስገን ብቻ ሳይሆን ብዙ ሥራ አላቸው። ብዙ ሥራ አላቸው። እኛንም ሊረዱ እኛንም ሊያግዙ የእኛን ልመና ወደ እግዚአብሔር የእግዚአብሔርን ምሕረትና ቸርነት ይቅርታ ወደ እኛ ሲያመላልሱ ይውላሉ። እንደ መሰላል ሲወጡ ሲወርዱ ሲወጡ ሲወርዱ ይውላሉ መላእክት። የእኛን ጸሎትና ልመና ወደ እግዚአብሔር ያሳርጋሉ። ከደና ኬኛ ዋቀዮ ቶርባሱ አርጁማ ዋቀዮ ኢፈመ ዋቀዮሞ ዋቀዮ ራገዲቡ ሰኒ ኑፊዱ ጀቻዳ ኦጂሳኒ ከና ጉያ ጉያ ኑኤጉ አማራ ኑኤጉ። አዎ ከክፉ ነገር ይጠብቁናል እንዳንደናቀፍ። አዎ መላእክቱን ስላንተ ያዝልሃል እንደተባለው ሰይጣን ጠላታችን፣ ዲያብሎስ ጠላታችን በየጊዜው እንዳያደናቅፈን፣ እንዳያሰናክለን፣ እንዳይጥለን ቅዱሳን መላእክት ይጠብቁናል። አዎ ማን ነው ያዘዛቸው? እንዲጠብቃቸው ያደረገው ማን ነው? ዛሬ የምናመልከው እግዚአብሔር አምላካችን። ክብር ምስጋና ለስሙ ይሁን። የእግዚአብሔር ምስጋና ዕለት ዕለት በዚህ ሰዓት ተብሎ የሚያልቅም አይደለም። የእግዚአብሔር ድንቅ ሥራው ደግሞ ተነግሮም አያልቅም። እግዚአብሔርን ለማመስገን እግዚአብሔርን ለማድነቅ ተፈጥሮን ብቻ ማየት በቂ ነው። ሌላ ትምህርት አያስፈልግም። የራሳችንን ተፈጥሮ አይተን እግዚአብሔርን ማድነቅ ብቻ ነው። ሰማይና ምድርን አይተን እግዚአብሔርን ማድነቅ ብቻ ነው። ራጂን ከነጫለ ጅሩ ጅራ ራጂን ነመጫለ ጅሩ ጅራ ሜነትማ ራጂን ነመጫሉ ጅራ ኡመማ ኬኞቶ ይላለ ራጂንም ከነጫሉ ጅራ ዋቀዮን ገለቴፈቹዳፍ ኦፍ ይላለ ዋቀዮን ንራጀፈና ንገለቴፈና መቃንሳ ከንገለቴፈም ያተው ምእመናን የተፈጠርነው እግዚአብሔርን ለማምለክ ነው። እግዚአብሔርን ለማመስገን ነው። የእግዚአብሔርን ድምፅ ለመስማት ነው። እባካችሁ እግዚአብሔርን ትታችሁ ወደ ጎን አትሂዱ። እግዚአብሔርን ከማመስገን ትታችሁ ወደ ኋላ አትመለሱ። ሰማይና ምድርን የዘረጋው እኛና መላእክትን የፈጠረው አንድ ብቻ ማን ነው? እሱ ተናገሩ። ማን ነው እሱ? እሱን እያመለክን እንድንኖር በቸርነቱ ይርዳ። ሀገራችንን ሰላም ያድርግልን። ሀገራችንን ሰላም ያድርግልን። ሀገራችንን ሰላም ያድርግልን።